ሰላም ጤና ይስጥልን ተመልካቾቻችን። ዛሬ ጉዟችንን የምንጀምረው ከአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ነው። ጉዟችንን የምናደርገው ደግሞ በግብፅ አየር መንገድ ወደ ካይሮ ነው። ኢትዮጵያ ውስጥ ከ24 ሰዓታት በላይ የቆየና ወደ ግብፅ የሚሄድ መንገደኛ ሁሉ የግድ የቢጫ ወባ ክትባት መውሰዱን የሚያረጋግጥ ቢጫ ካርድ ማቅረብ አለበት። የአየር መንገዱ ሕግ በጣም ጥብቅ ነው። ካርዱ የለም ማለት መብረር የለም ማለት ነው። ይህ ደንብ ለጉዟችን መጀመሪያ ትንሽ ጭንቀት ፈጥሮብን ነበር። ምስጋና ለእግዚአብሔር ይሁንና ሁሉም ነገር በትክክል ወደ መስመሩ ገብቶ ጉዟችንን በታቀደው መሰረት ልናከናውን ችለናል። ግን ፈተናው በዚህ አላበቃም። የግብፅ የአየር መንገድ በተደጋጋሚ የሚያደርገውን የተለመደ ባህሪው ገሃድ ወጣበት። መብረር ካለበት ሰዓት ድፍን 1 ሰዓት ሙሉ አርፍዶ ተሳፋሪውን ለመጫን መጣ። በአየር መንገዶች አሰራር ይህን ያክል ሰዓት ማርፈድ ስላልተለመደ ብዙዎቻችን ትንሽ ግራስ ብሎን ነበር። ደስ የሚለው ግን አንዴ በረራውን ከጀመርን በኋላ ጉዟችን ሰላማዊ፣ ቀጥተኛና ለ3 ሰዓታት ከ30 ደቂቃ ብቻ በመሆኑ ብዙም አድካሚ አልሆነብንም። በአውሮፕላኑ ውስጥ ብዙዎች መንገደኞች የኤርትራ ተወላጆች ነበሩ። ያየነው የሻንጣ ብዛት እጅግ አስገራሚ ነበር። ሁሉም የኤርትራ ተጓዦች ብዙ ትርፍ ሻንጣዎችና ከባባድ ጭነቶች ነበሯቸው። በግልጽ ነጋዴዎች መሆናቸውን መናገር ይቻላል። ከአዲስ አበባ ወደ አስመራ ያለው በረራ ስለቆመ ይህንን መስመር እንደ አማራጭ የንግድና የጉዞ ድልድይ አድርገው እንደሚጠቀሙበት ገባን። የአየር መንገዱ መዘግየት የእነዚህን የባለ ብዙ ጓዝ ነጋዴዎችንና ሌሎች ትራንስፈር የሚያደርጉ ተጓዦችን እንቅስቃሴ እንዴት እንደሚያስተጓጉል እያሰብንም ነበር። ያንን ሁሉ ሻንጣ ይዘው ያጋጠሟቸውን እንግልት ስናይ የሁለቱ አገራት የግንኙነት መቋረጥ በሕዝቡ ላይ ምን ያህል ተጽዕኖ እንዳሳደረ በግልጽ መገንዘብ ይቻላል። በመጨረሻም የአባይን ጸጋ ትሩፋት የምትቀበለውን የካይሮን ምድር ረግጠናል። በአየር መንገዱ ባሶች ወደ መንገደኞች መቀበያ ተርሚናል ስንወሰድ ያየነው ነገር ያልጠበቅነው ነበር። ተርሚናሉ በሰው ተጨናንቋል። ሕንፃው እያስተናገደ ካለው የመንገደኛ ፍሰት አንጻር በጣም ጠባብ ነው። ይጨንቃል። በቴክኖሎጂ ዘመን ላይ ሆነን ኦንላይን ላይ መሞላት የሚችለውን መረጃ ሁሉ በወረቀት ላይ እንድንሞላ ተገደድን። ከሻንጣ መረከቢያው ቤልት ሻንጣችንን ከወሰድን በኋላ ወደ ውጪ ስንወጣ ሆቴላችን ከቀጠረልን ሹፌራችን ጋር ተገናኘን። 1 ሰዓት አርፍደን ስለደረስን እሱ ደግሞ 1 ሰዓት ሙሉ ስላስጠበቅነው እጅግ ተበሳጭቶብናል። ችግሩ የተፈጠረው ከእኛ ሳይሆን ከአየር መንገዱ መሆኑን ብናስረዳውም የብስጭቱን ስሜት ሊገታው አልቻለም። የግብፅ የአየር መንገድ መዘግየት ሌሎች ሰዎች ስራ ላይ ምን ያህል አሉታዊ ተጽዕኖ እንደሚያሳርፍ በሹፌራችን ላይ በደረሰው ማየት ቀላል ነበር። ወዳጆቼ፣ ሌላው ማንሳት የምንፈልገው ነገር የውጭ አገር ጉዞ ሲታቀድ የቪዛ መስፈርቶችን አስቀድሞ ማወቅ በጣም ወሳኝ ነገር መሆኑን ነው። እንደየመንገደኛው ዜግነት ሁኔታ ቪዛ የማግኘቱ ሂደት ይለያያል። ለምሳሌ የአሜሪካ ዜግነት ያላቸው ወደ ግብፅ ሲገቡ ቪዛ ኦን አራይቫል መውሰድ ይችላሉ። ይህ 30 ቀናት የሚቆይ ነጠላ የመግቢያ ቪዛ ሲሆን በአሁኑ ሰዓት ወደ $25 ካሽ ይከፈልበታል። ወዲያውኑ ቪዛውን ገዝተው ፓስፖርቶ ላይ ይለጥፉና ወደ ኢሚግሬሽን መሄድ ይችላሉ። ይህም ሂደቱን እጅግ ያቀለዋል። የኢትዮጵያ ፓስፖርትን ለሚጠቀሙ ተጓዦች ጉዳዩ ከዚህ የተለየ ነው። በቱሪስትነት ወደ ግብፅ ለመግባት ቪዛ አስቀድሞ ማግኘት ግዴታ ነው።
የግድ ወደ ግብፅ ኤምባሲ ወይም ቆንስላ በአካል ቀርቦ ቪዛውን አስቀድሞ ማመልከትና ማግኘት ያስፈልጋል። ይህን ስናስብ አስቀድመን መዘጋጀት ምን ያህል ወሳኝ እንደሆነ እንረዳለን። ይሄ ሆቴላችን ነው። ሩሟ በጣም ትንሽ ነች፣ ግን ደግሞ በጣም ጽድት ያለች ነች። ይኸው እንዲህ እንደምታዩት እዚህ ጋር ይሄ ቁም ሳጥን፣ ልብሳችሁን ረጅም ቀን የምትቆዩ ከሆነ ማስቀመጥ ትችላላችሁ እንደዚህ። እቺ ደግሞ ሴፍ ነች። ገንዘባችሁን ስትወጡ ተሸክማችሁ ለመውጣት የራሳችሁን ፓስወርድ ሰጥታችሁ የምታስቀምጡባት ነች። እኔ ይሄንን ሪኮመንድ አላደርግም፣ ምክንያቱም ብዙ ቦታ እንደዚህ ጽዳቶች ሲገቡ ሊነካ ስለሚችል። ሳጥኑ ይሄን ይመስላል። ይኸው እንደምታዩት ቤቷ ክፍሏ እንደዚህ ጽድት ያለች ትንሽዬ ነች። እዚህ ጋር ሚኒ ፍሪጅ አለች። ምንም ነገር አላስቀመጡልንም። አንዳንድ ቦታ ውሃ በነፃ ይሰጣሉ። እዚህ ግን እንደማየው ምንም ነገር የለም። 8ኛ ፎቅ ላይ ነን ያለ ነው የሰጡን። ተመልከቷት እስቲ። ቀጣዩ ክፍል ደግሞ እንደዚህ ሽንት ቤቱ አለ። ይኸውላችሁ ይሄ የእጅ መታጠቢያው ነው። በጣም ደስ ይላል። ገና መግባታችን ስለሆነ ነው። ሽንት ቤቱ ይሄ ደግሞ ሻወሩ ነው። እዚህ ነው። የቁም ሻወር ነው። ገንዳ የለውም፣ እሱ ችግር የለውም ከክፍሏ ትንሽነት አንጻር። ቀጣይ ደግሞ ይኸውላችሁ ባልኮን ያለ ከፊት ለፊታችን እንደዚህ ቤተ ክርስቲያን አለ። የማን ቤተ ክርስቲያን እንደሆነ ባላቅም፣ ቆይ በኋላ ወርደን እናየዋለን። እንደዚህ ቪው ማየት ትችላላችሁ ከተማውን ይላችሁ። ስትፈልጉም ሙዚች እንደዚህ ቁጭ ብላችሁ ኢንጆይ ማድረግ ትችላላችሁ። በነገራችን ላይ በጣም ያስደሰተኝ የሆቴሉ አከራያችን እንደኛ ኦርቶዶክስ ክርስቲያን መሆኑ በጣም ደስ ይላል። እንዴት ነው? እንዴት አገኘው ሆቴላችንን? ጽድት ያለ ካለው ከበረሃው አንጻር ከሙቀቱ አንጻር ቅዝቅዝ ያለ ነው። በጣም ደስ ይላል። በጣም ጥሩ። እንግዲህ ለሁለት ምሽት ነው የያዝነው። እግዚአብሔር የጊዜ ባለቤት ጊዜያችንን ባርኮ በሰላም ይመልሰን። ይህን ይመስላል። ደህና ሁኑልኝ።